አሁንም ሚንግ ነገሩ ግራ ይገባዋል። ምክንያቱም እሱ የሚያውቀው ይሄ የእንግዳዎች ክፍል ነው። ተማሪዎች የእንግዳ ክፍል ውስጥ መኖር እስከሚጀምሩ ድረስ ዋሳን ይህን ያህል ወድቃለች ብሎ ራሱን ጠየቀ። በበሩ ቀዳዳ ውስጥም ወደ ሌላ ሰው ክፍል ውስጥ ለማየት ይሞክራል። የሆነ ልጅም መጥቶ ምን ለማየት እየሞከርክ ነው ብሎ ጠየቀው። ልጁም እየጮኸ ስለነበር ሰዎች ሰምተው መሰብሰብ ጀመሩ። እነሱም ምን ተፈጥሮ ነው ብሎ ጠየቁት። እሱም ይሄ ልጅ በቀዳዳ ክፍል ውስጥ ለማየት እየሞከረ ነበር አለ። የሆነ መምህርም መጥቶ እንዲረጋጉና ምን እንደተፈጠረ ጠየቃቸው። የአሁኑ ልጅ ወይም ጆ ምን እንደተፈጠረ ነገረው። መምህሩም ይሄ ቺንግ ሚንግ ነው፣ ለሴክቷም አዲስ ገቢ ስለሆነ እንዲያልፉለት ነገራቸው። ሚንግንም ለዛሬ ሴክቷን ጎበኝና ከነገ ጀምሮ ደግሞ ልምምዳችንን ትቀላቀላለህ አለው። ጆሮም ወደ ልምምዱ እየሄደ ሲመለስ ስርዓትን እንደሚያስተምረው ቃል ገባለት። ሚንግም ይመስለኛል ወንድሞችን ማስተካከል አለብኝ። ዞሮ ዞሮ መረዳዳት ጥሩ ነው የሚባለው። ከዛ ልምምዱን ጨርሶ ሲመለሱ ጆሮ መጥቶ በስርዓት ሰውን ሰላም ማለት አታውቅም፣ ልብስህን አውልቅና ደንስ አለው። እዚህ ጋም የሚንግ ፊት ተቀይሮ ይመስለኛል አሁን የቅጣቱ ጊዜ ደርሷል። ነገር ግን ቅጣቱ ከስቃይ ጋር ይቀራረባል። መምህሩ የት አለ ብሎ ጠየቀው። ጆም መምህሩ ሁሌ በዚህ ሰዓት ይተኛል ብሎ መለሰለት። ሚንግም ኦኬ ብሎ ልጁ ሳያስተውል እንደ አምፑል ቤት ውስጥ ያንጠለጠለችውን አንድ ምት ሰጠው። ሌሎቹም ይሄን የሚያስፈራ ሲናሪዮን እያዩ እንዴት ሰውነቱ ዘላይ ሊንጠለጠል ቻለ ብሎ ሁላቸውም መጨው ጀመሩ። ሚንግም ወዴት የእናታችሁ ድግስ አሁን እኮ ነው የተጀመረው ነው እንጂ ብሎ ሁላቸውንም አንድ ባንድ ቀጠቀጣቸው። ሁላቸውንም ካስተካከለ በኋላ እናንተን የመታዋችሁ ልበቀላችሁ ሳይሆን ላስተምራችሁ ፈልጌ ነው አላቸው። ሄይ አንተ ነው ምልህ ጆ። ልጁም ሲደነግጥ አልመታህም፣ ተረጋጋ፣ አንድ ጥያቄ ሊጠይቅ ፈልጌ ነው። ወርቃማ ቤተ መንግስቱ የት አለ? የህዋሳም ብዙ ነገሮች ለምን ጎደሎ ነው ብሎ ጠየቀው። ጆም የፕላም ሴፍ የሚባለውን ሰው ታውቃለ ብሎ ጠየቀው። ሚንግም አዎ ብሎ መለሰለት። ምክንያቱም ከመሞቱ በፊት ይሄ ቅጽል ስሙ ነበር። ጆም ቺዮኒማን በይበልጥ የጎዳውና የገደለው እሱ ራሱ ነበር። ስለዚህ የቺዮኒማ ተከታዮች ለመበቀል ሲሉ ዋሳንን አጠቁ። ስለዚህ በዛ ጥቃት ምክንያት እየተቸገርን ነው ብሎ መለሰለት። ሚንግም ይሄ ሁሉ በሱ ሰበብ እንደሆነ ተረዳ። እሱም በፊት ጠቢብ ጆን ሲሆን የጠየቀውን ጥያቄ አስታወሰ። አሁን ለማስተማር ብቁ ስለሆንክ ተማሪዎችን እንዴት ነው የምታስተምረው ብሎ ጠየቀው። ሚንግም በደንብ ላነሳሳቸው መሞት እስከሚደርሱ ድረስ እደበድባቸዋለሁ ብሎ መለሰለት። ከዛ ቀን ጀምሮ ጠቢብ ጆን ሲሆን ሚንግ ለወደፊት ዋሳን እንደማይሆን ተረዳ። በቀጣዩ ቀን መምህሩ ሚንግን ከተማሪዎች ጋር እንዲለማመጥ ጠራው። ሚንግም ሲወጣ ተማሪዎች እንዳዩ በሰይፋቸው ሲያወዛውዙ ያገኛል። ሚንግም እነዚህ ምን እየሆኑ ነው? ሰይፋቸውን እንደዚህ ያደረጉ ምንድነው የሚያስጨዋቸው ብሎ ጠየቀው። መምህሩም ይሄ የሰይፍ ሚዛን ቴክኒክ ነው ብሎ መለሰለት። አሁንም ሚንግ ለስድስተኛ ጊዜ ግራ ይጋባል። የተማሪዎችን ክንፍ ከማጠንከር በምንም ታምር እንዳይበሩ እያረጓቸው ነው። ሚንግም አንድ ልጅ ጋር ሄዶ ዋሳን ይሄን ሰሞን ምን እንደምታስተምር ጠየቀው። ልጁም በመጀመሪያ የሰይፍ ሚዛንን እንማራለን፣ ከዛ የቺሆን ሰይፍ ተብሎ የሚጠራ፣ ከዛ የቺንግ፣ ከዛ በኋላ በመጨረሻ ጨርሰን ለመመረቅ ስንደርስ እንደ ህዋሳን ጠንካራና ከባድ የተባለው የታይሊንግ ሴፍ ቴክኒክ እንማራለን አለው። ሚንግም እረ በቃ አሁንስ በዛ። ምክንያቱም እቺ የታይሊንግ ሴፍ የሚሏት ምንም ጥቅም እንደሌላትና የማይረባ ቴክኒክ ስለሆነ እሱና ጠቢብ ጆን ሲሆን ከህዋሳን ልምምድ ፕሬድ ውስጥ እንዳጠፏት ያስታውሳል። እሱም ቀና ብሎ ወደ ሰማይ እየተመለከተ ባዶ ሰማይ። እንደ አሁኗ ህዋሳ የፕላም ሴፍ ቴክኒክ የታለች? ያቺ 24ቷ እንቅስቃሴ እንደ ዓለም የተፈራች ቴክኒክ የታለች ብሎ ራሱን ጠየቀ። ተመልሶ ጆን ጠርቶ አሁንም በድጋሚ ልጁ ሲደነግጥ እረ ችግር የለውም ና ብሎት አንድ ወረቀት ሰጠውና በሊስት ማዘጋጀት ያለባቸውን ነገሮች ሰጠውና ነገ በጠዋት ከሁሉም ተማሪዎች ጋር እንዲዘጋጅ በዚህ ሊስት ውስጥ ያሉትን ነገሮች ለሁሉም ተማሪ 5 እንዲያመጣ ነገረው። ጆም ሊስቱ ላይ ያለው ነገር ራሱ ትልቅ ነው፣ በ5 ከሆነ ደግሞ ይበዛብኝ ይችላል አለው። ሚንግም በፍቅር የተሞላ ፊቱን እያሳየው ይበዛብሃል ብሎ ጠየቀው። ጆም እረ በነው ይሁን ብቻ ዋናው ነገር እንዳይደብር ብሎ እየሄደ አሁን ህዋሳን 3 ነገሮች ይጎሏታል። እነሱም ገንዘብ፣ ቴክኒክና ጥበብ የላቸውም። እንደዚህ ከቀጠለ ደግሞ ህዋሳን ከ10 ዓመት በላይ መኖር አትችልም። እነዚህ ተማሪዎች ሁሉ ምንም ጥበብ የላቸውም። ነገር ግን ይሄን በራሱ እንደሚቀይርና ጥበብ የሚባለውን ነገር በውስጣቸው እንደሚቆፍር ተናገረ። ሚንግም እንዳለው ፀሐይ ከመውጣቷ በፊት በጠዋት ተነሱ። አንዱም እየጨወ በሌሊት ያነሳህን ለማን ብለህ ነው ብሎ ጆን ጠየቀው። ሚንግም
እኔ ነኝ። እኔን ለማለት ፈልገ ነው ብሎ ጠየቀው። ልጁም አዎ አንተን ነው ምልህ፣ ማን ስለሆንክ ነው በሌሊት የምታስነሳን? ሚንግም በጠዋት ያነሳዋችሁ እንድንተዋወቅ ብዬ ነው ውዶቼ። ብዙ በርካታ ስጦታዎችም ስላሉን እዚሁ ገብተን በደንብ ብንተዋወቅ ይመቸኛል ብሎ በሩን ዘጋባቸው። በውጭ የቀሩት ደግሞ የሚፈጠረውን ያውቃሉ። ክፍሉም ትንሽ ከተንቀሳቀሰ በኋላ እዛ የገቡት ሁሉ እንደ ውሻው መሮጥ ጀመሩ። ከዛ ሚንግ ለትብብራችሁ አመሰግናለሁ። ከዛሬ ጀምሮ ከዚህ በኋላ በዚህ ሰዓት ለወደፊት ሐሳም ብለን ልምምዳችንን እንጀምራለን። ፀሐይዋም ከወጣች በኋላ መምህሩ ዛሬ ጠዋት ማንም ተማሪ ሰላምታ አላቀረበልኝም። ይህ ማለትም እስካሁን እየተኙ ነው። ይሄ ነገር እንዳይደገም ደግሞ በደንብ አስተካክለዋቸዋለሁ ብሎ የመለማመጃ ቦታ ሲደርስ ሁሉም ተማሪዎች ሲያማቸው አንዳንዱ እናቱን እየጠራ ሌሎቹ እርዳታን ሲጠይቁ ያገኛል። መምህሩ እንዴ ተማሪዎች ምን ሆኑ ጆን ሊጠይቀው ሲል ልጁ ያልተገነዘ ሬሳ ሆኖ ያገኘዋል። ፊት ለፊታቸው ደግሞ ትላንት አዲስ የነበረው ልጅ በተራራ ድንጋይ ስኳት ሲሰራ ያገኛል። ሚንግም እየጮኸ 10150 ሲል እዚህ ጋር የዛሬው ክፍላችን ያልቃል።